ስለሆነ ክረምቱን እንዴት እንደምንቀበለው አስቀድመን እንጸልያለን። እና በጣም አስደናቂው በቅዱስ ያሬድ ድርሰት በድጓው መሰረት አራቱም ወቅቶች የየራሳቸው አስተምህሮ አላቸው። አራቱም ወቅቶች ለምንድነው እነዚህን ወቅቶች በአስተምህሮ በልመና በምህላ በጸሎት የምንቀበላቸው ለምንድነው ቢባል በአራቱም ወቅቶች የሚታዘዙ ነፋሳት አሉ። እነዚህ ነፋሳት ጠቅላላ ቁጥራቸው 12 አይነት ነፋሳት ተብሎ ነው በሊቃውንቱ የሚጠሩት በመተርጉማ። ከነዚህ ከ12ቱ ነፋሳት 8ቱ የቁጣ ነፋሳት ተብሎ ነው የሚታወቁት። አራቱ ደግሞ የምህረት ነፋሳት ተብሎ ነው የሚታወቁት። እነዚህ 8ቱ የቁጣ ነፋሳት የሚባሉት ዓለም ላይ ሲነፍሱ በሽታ ይመጣል፣ ድርቅ ይሆናል፣ ሞት ይመጣል፣ ጦርነት ይሆናል፣ ሕፃናት አያድጉም፣ ሽማግሌዎች አይበረቱም፣ ትውልድ ይልፈሰፈሳል፣ ትውልድ ይረገማል፣ አዝመራው ዋግ ይመታዋል፣ አመዳይ ይመታዋል፣ ለፍሬ አይበቃል፣ ይሰልታል፣ አረም ይበዛበታል፣ እንስሳት ይሞታሉ፣ አራዊት ይሞታሉ፣ እጽዋት ይደቃሉ ባሉበት፣ ክረምት በጊዜው አይገባም፣ በጋ በጊዜው አይመጣም፣ የተዛባ የወቅት መዛባት ይመጣል። የቁጣ ነፋሳት ሲታዘዙ እንዲያውም አንዱ ብቻ ልንገራችሁ፣ የቁጣ ነፋሳት ሲታዘዙ አንዱ ድርቅ ይሆናል ዓለም ላይ ይሉና ሊቃውንቱ። ሁለት አይነት ድርቅ ይላል። አንደኛው ድርቅ ይህ ዓለም ላይ የሚከሰተው የውሃ ማጣት፣ የከብቶች መሞት፣ የሰዎች መሞት ይህ ሲሆን፣ ሁለተኛው ድርቅ ግን ይብሰተ አእምሮ ብሎ ይጠሩታል። የአእምሮ ድርቀት ማለት ነው። የእውቀት ድርቀት ማለት፣ የሰውነት ድርቀት ማለት፣ የማንነት ድርቀት ማለት፣ የስነ ምግባር ድርቀት ማለት ነው። የጨዋነት ድርቀት፣ የሃይማኖት ድርቀት፣ የመታዘዝ ድርቀት፣ የመስማማት የሰላም ድርቀት፣ የፍቅር ድርቀት ዓለም ላይ ይመጣል። እነዚህ የቁጣ ነፋሳት የሚባሉ ሲታዘዙ። ስለዚህ ቤተክርስቲያን ምን ታደርጋለች? ባርክ ትላለች። ነፋሳተ ሰማይ፣ የሰማዩን ነፋስ ባርክ ትላለች። አያችሁ፣ ለሰማዩ ነፋስ እንኳን ይጸልያል። ለሚነፍሰው ነፋስ ይጸልያል። ምህረት ይዞ እንዲመጣ፣ ይቅርታ ይዞ እንዲመጣ፣ ዓለም ላይ ልምላሜ እንዲሆን፣ ጠሉ ጠለ ምህረት እንዲሆን፣ ዝናቡ ዝናበ ምህረት እንዲሆን፣ አዝመራው በጤና የሚበላ እንዲሆን፣ በጤና የሚደርስ እንዲሆን፣ በረዶ እንዳይጨርሰው፣ እንደ ሰዎች በጤና እንዲበሉት፣ ኃይል እንዲሆናቸው፣ አቅም እንዲሆናቸው፣ ጉልበት እንዲሆናቸው ስለሚዘራው ዘር ይጸለያል። በዚህ ምክንያት ክረምቱ ከመግባቱ አስቀድሞ ከሰኔ 17 ጀምሮ እስከ ሰኔ 25 ድረስ የተደረገው ምህላ ይህን የሚያሳይ ነበር። አምላካችን እግዚአብሔር ምህላችንን ይቀበልልን። ከሰኔ 26 ጀምሮ እስከ ሐምሌ 19 ድረስ ያለው ጊዜ ደግሞ በሁለት ስም ይጠራል። መዋዕለ ዘር እና መዋዕለ ደመና ተብሎ ይታወቃል። የዘር ወቅትና የደመና ወቅት ተብሎ ይታወቃል። የዘር ወቅት የሚባለው ገበሬው የሚዘራበት እሱን ለማሰብ ነው። ሰሙ እሱ ነው። ሰሙ ገብሱ የሚዘራበት፣ ስንዴው የሚዘራበት፣ ጤፉ የሚዘራበት እሱን ለማሰብ። ወርቁ ግን የእግዚአብሔር ቃልን ዘርነት ለማሳየት ነው። መሬቱ የሰው ምሳሌ፣ መሬቱ የኛ ልቡና፣ መሬቱ የኛ አይምሮ፣ መሬቱ የኛ አቀባበል፣ መሬቱ የኛ አስተሳሰብ፣ መሬቱ የኛ ሰውነት እና ያ ዘር የእግዚአብሔር ቃል ዘር በእኛ ልቡና ሲዘራ እንዴት እንደሚያፈራ ለማሳየት ወርቁም ቤተክርስቲያን ወንጌል እንዲያደርጋት ትሰብክበታለች። የአባቶቻችን በረከት በሁላችንም ላይ ይደረግ። ይሄ ብቻ ደግሞ አይደለም፣ አስገራሚ ከመስከረም 9 ጀምሮ እስከ መስከረም 15 ድረስ ያለው ወደፊት የፍሬ ወቅት ይባላል። የምን ወቅት አልኳችሁ? የፍሬው። ያ የፍሬ ወቅት ገበሬው ፍሬውን የሚያይበትና የተወሰኑትን ሰብሎች ደግሞ ፍሬ የሚሰበስብበት ነው። እንደየአካባቢውና እንደየእህሉ ይለያል። ከመስከረም 9 ጀምሮ እስከ መስከረም 15 ድረስ ያለው የፍሬ ወቅት ብላ የምትሰብክበት ቤተክርስቲያን እኛ በአሁኑ ወቅት የተዘራውን የእግዚአብሔርን ቃል ያን ጊዜ ንስሐ ገብተን አፍርተንበታል ተብለን የምንጠየቅበት ጊዜ ነው። ቤተክርስቲያን እንዲህ ወቅትን ከሕይወት ጋር አሰናስላ ታስተምራለች። በድጋሚ የአባቶቻችን በረከት በሁላችንም ላይ ይደረግ። ሁለተኛው ደመና ይባላል። ከሰኔ 26 ጀምሮ እስከ ሐምሌ 19 ድረስ፣ ሐምሌ 19 አይጨምርም። ከሐምሌ 19 ጀምሮ ያለው መዋዕለ ባሕር፣ መዋዕለ መብረቅ፣ መዋዕለ ማይ፣ መዋዕለ ነጎድጓድ፣ መዋዕለ አፍላቅ እየተባለ ይጠራል። እስከ ነሐሴ 10 ድረስ ያለው። ከነሐሴ 10 በኋላ ደግሞ ማህበር ይባላል። ከነሐሴ 28 በኋላ እጉለ ቆአት አይነ ኩሉ እየተባለ ይጠራል። ከዚያ ጳጉሜ ይመጣል። ከዛ ዮሐንስ እያለ ይቀጥላል። አሁንም የአባቶቻችን በረከት በሁላችንም ላይ ይደርብን። ክረምትና ምጽአት ምን እንዳገናኘው እዚህ ላሳይና ወደ ወንጌሉ እመጣለሁ። በአጋጣሚ የደብረ ዘይት ዕለት ያስተማርኩት ይህን ወንጌል እኔ ነኝ። የማቴዎስ ወንጌል ምዕራፍ 24 የደብረ ዘይት ወንጌል ይባላል። የማቴዎስ ወንጌል ምዕራፍ 25 የደብረ ዘይት ወንጌል ይባላል። በአጠቃላይ የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 የምጽአት ወንጌል ተብሎ ይጠራል። የተሰጠው ትምህርት በአንድ ጊዜ ነው፣ በአንድ ቀን ነው። ትምህርቱ የተሰጠው በአንድ ቦታ ነው። ትምህርቱን ያስተማረው ጌታ ነው።
የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 በሶስት ጥያቄዎችን መሰረትነት የተሰጠ የመልስ ትምህርት ነው። እነዚህ ጥያቄዎች ደግሞ አንደኛው የመምጣት ምልክት ምንድነው? ሁለተኛው የዓለም ማለፍ ምልክት ምንድነው? ሶስተኛ የምትመጣው መቼ ነው የሚል ጥያቄ ተጠይቆ ነበር። በእነዚህ ሶስት ጥያቄዎች መሰረትነት የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 አስተምሯቸዋል። ከዛ ውስጥ የአንዱ ጥያቄ መልስ ዛሬ የተነበበው ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ጀምሮ እስከ መጨረሻው ድረስ ያለው ይሄ ክፍል ደግሞ ሶስት ክፍሎችን የያዘ ነው። የመጀመሪያው ዕለትን የተመለከተ ነው። ሁለተኛው ምልክትን የተመለከተ ነው። ሶስተኛው ደግሞ ተዘጋጅቶ መጠበቅን የተመለከተ ነው። እና ክረምትና ምጽአት ደግሞ የተገናኙበት አስገራሚው ምስጢር ክረምት እንደምታዩ ጨለማ ነው። በምጽአት ጊዜ የሚሆነው ኃጥአን ወደ ፍርድ ሲላኩ፣ ነፍሳት ወደ ፍርድ ሲላኩ፣ ወደ ገሃነም ሲሄዱ የሚገቡት ጨለማ ውስጥ ነው። ጥርስ ማፋጨት ያለበት ጨለማ ያለበት ማይገፋ ድቅድቅ ጨለማ ያለበት ወደዛ ነው የሚላኩት። ስለዚህ ክረምት የምጽአት ምሳሌ ነው። ሁለተኛ ክረምት ዝናብ አለው፣ ምጽአትም ዝናብ አለው። ክረምት ከደመና የሚወለድ ዝናብ ነው ያለው። ምጽአት ግን ከእንባ ከዓይን የሚወለድ የእንባ ዝናብ ነው ያለው። ይህንን ደግሞ በያዕቆብ ዘሥሩግ ቅዳሴ በአዳፌ ነፍሱ ስትሰሙ ያን ጊዜ ኃጥአን ወደ ገሃነመ እሳት ሲላኩ የክረምት ዝናብ የሚያክል እንባ ያፈሳል። ከዚህ እግዚአብሔር ሁላችንን ይሰውራል። ያለቅሳል፣ ብዙ እንባ ይፈሳል፣ ብዙ እንባ ይወርዳል። ያ ከዝናብ ጋር ይመሳሰላል። ክረምት ከምጽአት ጋር የሚመሳሰለው ሁለተኛ ይሄ ነው። ሶስተኛ ክረምት ደመና አለው፣ ምጽአትም ደመና አለው። ክርስቶስ የሚገለጠው በደመና ነው። በክረምት ደመና ይታያል፣ ክርስቶስም በክብሩ ደመና ይመጣል። ራእየ ዮሐንስ ምዕራፍ 1 ቁጥር 7 ላይ ብትመለከቱ ያን ጊዜ በሰማይ ደመና ተከቦ ይመጣል። ደመና ክብሩ ነው። ደመና ጌትነቱ ነው። ደመና አምላክነቱ ነው። ደመና የማይመረመር መሆኑ፣ ደመና አሰረ ባህሪ የማይገኝ መሆኑን የሚያሳይ ነው። በክረምት ደመና ይታያልና ስለዚህ ክረምት የምጽአት ምሳሌ ነው። ይሄ ብቻ አይደለም፣ ክረምት የሞት ምሳሌ ነው። በምጽአት ሞት አለ። በምጽአት የዘላለም ሞት አለ። በክረምት ደግሞ ጊዜያዊ ሞት አለ። በክረምት ሞት ይበዛል። ምን አይነት ሞት ቢባል ምናልባት በከተማ ላይታወቅ ይችላል። በገጠር አካባቢ መብረቅ የሚገላቸው ብዙ ናቸው። ውሃ የሚወስዳቸው ብዙ ናቸው። አፈር ተጭኗቸው መሬት ተንሸራተው የሚሞቱ ብዙ ናቸው። ተራራ ተነዶ የሚጫናቸው፣ ድንጋይ ተፈቅሎ የሚያጠፋቸው በጣም ብዙ ናቸው። ስለዚህ ክረምት ብዙ ሞት የሚበዛበት ስለሆነ ክረምት የሞት ምሳሌ ተብሎ ይገለጣል። ምጽአትም ሞት አለው። ያው ደግሞ የዘላለም ሞት ሂዱ ከኔ ተብለው ኃጥአን የሚባረሩበት ጊዜ ነው። እግዚአብሔር ሁላችንም አሁንም ከዚህ ይሰውረን። ስለዚህ ክረምት የምጽአት ምሳሌ ነው። ይሄ ብቻም አይደለም፣ ክረምት የኪዳን ምሳሌ ነው። እግዚአብሔር በሰጠው ኪዳን የቅዳሴ ያዕቆብ ዘሥሩግ ግን ስትሰሙ የመጨረሻ እንዳልኳቸው አዳፌ ነፍሱ ላይ መጨረሻ ላይ አንድ ቃል አለ። ይህንን በጣም አስፈሪውን ቃል ካህኑ ካነበበ በኋላ ስለበላነው ስጋህና ስለወለደች ስለ እናትህ ብለህ ማረን የሚል ቃል አለ እና ያ ኪዳን ተብሎ ይጠራል። እስኪ በሉ ኪዳን በሉ እስኪ። ክረምትም ኪዳን ተብሎ ይጠራል። ክረምት ራሱ ኪዳን ይባላል። በምጽአት ጊዜ ኪዳን ይፈጸማል። እግዚአብሔር ለእኛ የሰጠው በእመቤታችን በኩል የሰጠን ኪዳን፣ በስጋው በኩል የሰጠን ኪዳን፣ በቅዱሳን በኩል የሰጠን ኪዳን፣ በደሙ በኩል የሰጠን ኪዳን፣ አጠቃላይ በአዲስ ዘመን በአዲስ ኪዳን የሰጠን ኪዳን በዕለተ ምጽአት ይፈጸማል። ያ ማለት ላመኑበት ሰዎች የመጨረሻው ሽልማት የሚሰጥበት ነው። ክረምትም ኪዳን። ለምሳሌ በገጠር አካባቢ ያለ ሰውን ገጠር የኖረ ሰው እድሜ ስንት ነው ብላችሁ ብትጠይቁት 50 ዓመት ቢሆነው 50 ዓመት ብሎ አይነግራችሁ የሚላችሁ 50 ክረምት አሳልፌያለሁ ነው የሚላችሁ። እስኪ በሉ 50 ክረምት በሉ እስኪ። አሳልፌያለሁ በሉ እስኪ። ምን ማለት መሰላችሁ? 50 ኪዳን አሳልፌያለሁ ማለት 50 ኪዳን ብሎ የሚናገረው ለምንድን ነው? 50 ቃል ኪዳን አሳልፌያለሁ። ያ ማለት ነው በክረምት ሞት ይበዛል ብያቸዋል። በክረምት ሞት እንደመብዛቱ አንዱ ሞት እንኳን ሳያገኘ እስካሁን 50 ሞት አልፌያለሁ ማለት ነው። ሞት የሚያሳልፈን አምላካችን ስሙ የተመሰገነ ይሁን። መሬቱ ይላል፣ ባህር ይበዛል፣ ባህሩ ይሞላል፣ ወንዙ ይሞላል። ብዙ መከራዎች አሉ፣ ብዙ ስቃዮች አሉ። እነዚያ ያልፋል። በዚያ ላይ ደግሞ በገጠሪቱ የሀገራችን ክፍል ረሃብ ጭምራል። በረሃብ የሚሞቱ ጭምራል። ጎመን እየበሉ በጣም ከፍተኛ ረሃብ የሚስተናገደው በገጠሪቱ ክፍል በዚህ ወቅት ነው፣ በክረምት ወቅት። ገበሬው ያለችውን ዘር ከጎተራ አውጥቶ ይዘራና የሚቀጥለውን ዓመት ተስፋ ያደርጋል። ክረምቱን ግን ቅጠል እየበላ ጎመን እየበላ አንዳንዶቹ አራሙቻ ጭምር እየበሉ ነው የሚቆዩት። እግዚአብሔር እነሱን ያስብልን። ተመልከቱት ይሄን ኪዳን እንዴት እንዳሳለፈ እግዚአብሔርን እያመሰገነ ነው ይናገርበታል። ይሄ የክረምት ደግሞ የኪዳን ምሳሌ ከኖህ ኪዳን ጋር ተገናኝቶ ይነገራል። ኦሪት ዘፍጥረት ምዕራፍ 7 8 9 እነዚህን ስታነቡ አጠቃላይ የሚናገረው ስለ ጥፋት ውሃ ይናገራል። ልክ በዚያ ጊዜ የጥፋት ውሃ እንደፈሰሰ በክረምትም የውሃው ብዛት የዝናቡ ብዛት ሳያጠፋቸው
ተብሎ ይገለጣልና ይሄ ወንጌልና ክረምት የተገናኘው በዚህ ምክንያት ነው። አሁን ሶስት ነገሮችን አሳይና በዚህ ትምህርቱን ተቀልላለሁ። የመጀመሪያው የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ እንዲህ ይላል ወበእንተ ሰይእቲ ዕለት ወኪሃ ሰዓት አልቦ ዘየአምራ ለይእቲ ዕለት ወለይእቲ ሰዓት ዘእንበለ አብ ባሕቲቱ ኢ ወልድ ወኢ መላእክተ ሰማይ። ያችን ዕለትና ያችን ሰዓት በተመለከተ ግን ልጅም ቢሆን መላእክትም ቢሆኑ አያውቁም ከአብ ብቻ በቀር የሚል ቃል ታገኛላችሁ። የመጀመሪያው እና ይሄ የየትኛው ጥያቄ መልስ ነው ቢባል ማእዜ ይከውን ዝ እስኪ በሉ ማእዜ በሉ እስኪ ይከውን ዝ ይህ መቼ ይሆን ብለው ጠይቀው። መቼ የሚለው ስፔሲፊክ ጊዜን የሚጠይቅ ስንት ሰዓት ነው? መቼ ነው? በመቼ ቀን ነው? በመቼ ዕለት ነው? በዘመነ ማን ነው? ወንጌላዊ ማን ነው? ዕለቱ ማን ነው? ሌሊት ነው ወይስ ቀን ነው? ስንት ሰዓት? የሐዋርያ ጥያቄ። መቼ ነው የምትመጣው? ዓለም የሚያልፈው መቼ ነው? የምትወስደን መቼ ነው? መንግሥተ ሰማያትን የምንወርሰው መቼ ነው? ያኛውን ሕይወት የምንቀላቀለው መቼ ነው? የዓለም ፍጻሜ የሚሆነው መቼ ነው የሚል ጥያቄ ጠይቆታል በቀጥታ። አሁን ጌታ ይህን ጥያቄ በቀጥታ አልመለስላቸው። ለምንድን ይህን ጥያቄ በቀጥታ የማይመልስላቸው ቢባል በቀጥታ ቀኑ ተነግሮ ቢሆን የሰው ልጅ ለዕለቱ አይዘጋጅም። ዕለቱን ብቻ ጠብቆ ዕለቱ ሲደርስ ብቻ ለዛ ጊዜ ብቻ ይዘጋጃል እንጂ ሰው ኃጢአት እየሰራ ክፋት እየሰራ መጥፎ ነገር እየሰራ ቆይቶ ልክ ዕለቷ ስትደርስ ያን ጊዜ ንስሐ ገባለሁ ይላል። ስለዚህ ሰው እንዳይወድቅ፣ ሰው እንዳይሰናከል፣ ሰው እንዳይታለል፣ ሰው ራሱ ላይ ክፋት እንዳያመጣ፣ መዓት እንዳያመጣ ጌታ ቀኑን አልተናገረም። ለዚህ ደግሞ ምሳሌ ኖህን ጠቅሷል። ለምሳሌ በኖህ ጊዜ የነበረው እንዲህ ነው። እግዚአብሔር ኖህን ምድር እንዳጠፋት ነውና በጥፋት ውሃ ላጠፋት ስለሆነ መርከብ ስራ፣ የምትድንበትን መርከብ ስራ እና እግዚአብሔር ለኖህ ሲነግረው ከ120 ዓመት በኋላ ብሎ ነው የነገረው። ከ120 ዓመት በኋላ ምድርን አጠፋታለሁ። ስለዚህ እስከ 120 ዓመት ባለው መርከቡን ሰርታ አጠናቅ ተባለ ነው እና ኖህ መርከቡን መስራት ሲጀምር በዘመኑ የነበሩ ሰዎች መጥተው ኖህን ምንድን ነው የምትሰራው? መርከብ ነው የምትሰራው አላቸው። ለምንድን ነው የምትሰራው? እግዚአብሔር የጥፋት ውሃ አምጥቼ ዓለምን በሙሉ አጠፋዋለሁ እና መርከብ ስራ የምትድንበትን ብሎ እየሰራሁ እናንተንም ስሩ ብሏችኋል አላቸው። መቼ ነው የሚመጣው? ከ120 ዓመት በኋላ የሚመጣ። ይሄማ በጣም ቀላል። እስከ 120 ዓመት ድረስ የፈለግነውን እናደርጋለን፣ የፈለግነውን እንበላለን፣ የፈለግነውን እንጠጣለን፣ እንደፈለግን እናመነዝራለን፣ እንደፈለግን ኃጢአት እንሰራለን፣ እንደፈለግን እንገድላለን፣ እንደፈለግን ደም እናፈሳለን፣ እንደፈለግን ሆነን ልክ 120 ዓመት ሲቀር ያን ጊዜ ንስሐ ገብተን ተመልሰን የምንድንበትን መርከብ በአጭር ጊዜ በአንድ ሳምንት ሰርተን አጠናቀቅ ወደዛ እንገባለን። ስለዚህ ችግር የለውም። ያን ጊዜ ሰው ጠፍቷል። ስለዚህ እግዚአብሔር ያኔ ለኖህ ቁርጥ አድርጎ እንደነገረው ዛሬ የመጨረሻውን ዓለም የምታልፍበትን ቀን ለማንም አልገለጠም። ለእመቤታችንም ቢሆን፣ ለቅዱሳንም ቢሆን፣ ለመላእክትም ቢሆን፣ ለሊቃውንትም ቢሆን፣ ለምሁራንም ቢሆን፣ ለማንም ቢሆን ይህን ዕለት አልገለጠም። ለሐዋርያትም ቢሆን አልነገረም። ያልተናገረበት ምክንያት እሱ ላለመናገሩ ደግሞ አንድ ያስቀመጠው አንድ ነጥብ ነው። ልጅም ቢሆን መላእክትም ቢሆኑ አያውቋትም ከአባት ብቻ በቀር የሚል ቃል በጣም ብዙዎችን የሚሰናከሉበት የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት ሎቱ ስብሐት ዝቅ አድርገው ይመለከተዋል። በዚህ ምክንያት እኔ አሁን እነዚህ ሶስት ነጥቦችን ብቻ ባጭር እነግራቸዋለሁ። ለምን እንዲህ ብሎ እንደተናገረ የመጀመሪያ ኮንቴክስቱን ነው የምናየው፣ አውዱን ነው የምናየው። አሁን ጌታ ከአባት ብቻ በቀር ልጅም ቢሆን አያውቅም፣ መላእክትም ቢሆን አያውቅም። የሚያውቀው አብ ብቻ ነው፣ ወይም የሚያውቀው አባት ብቻ ነው። የማያውቁት ሁለት ናቸው፣ ልጅና መላእክት ናቸው የማያውቁት ተብሎ የተገለጸ። ልጅ የተባለው ማነው? የመጀመሪያው ትርጉም ደቂቀ አዳም። እስኪ በሉ ደቂቀ አዳም በሉ። ልጅ የተባለው ማነው? የአዳም ልጆች ወይም በአጭሩ አዳም ራሱ። ያ ማለት ከአዳም የተወለዱ አዳም ራሱና የአዳም ልጆች የልጅ ልጆች እስከ ዓለም ፍጻሜ ድረስ ያሉት በሙሉ። በሌላ አባባል ሰው አያውቅም ማለት ከአባት ብቻ በቀር የሚለው ቃል አባት የሚለው የሚነገረው ለአብ ብቻ አይደለም፣ ለወልድ የሚነገረው ለመንፈስ ቅዱስ የሚነገረው። አውድ በጣም አስፈላጊ የሚሆነው ጥንቃቄ የሚያስፈልገው ለዚህ። ለምሳሌ እግዚአብሔር የሚባለው አብ ብቻ ነው። እግዚአብሔር የሚባለው ወልድ ብቻ ነው። እግዚአብሔር የሚባለው መንፈስ ቅዱስ ብቻ ነው። እግዚአብሔር የስንቱ ስም ነው? የሶስቱ ስም። ቅዱስ ባስልዮስ ሲናገር አንሰ ሶብእቤ እግዚአብሔር እም በእንተ አብ ወወልድ ወመንፈስ ቅዱስ ይል። እኔ እግዚአብሔር ብዬ ስናገር ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እየተናገርኩ ነው ይል እና እኛ ምን እያሉ አሁን ለምሳሌ እግዚአብሔር ይባርካችሁ ብለው ካህኑ ቢመርቁ ምን እያሉ? አብ ይባርካችሁ፣ ወልድ ይባርካችሁ፣ መንፈስ ቅዱስ ይባርካችሁ እያሉ። ለምን? እግዚአብሔር አብንም እግዚአብሔር ወልድንም እግዚአብሔር የሚለው ስም መንፈስ ቅዱስንም ስለሚመለከት።
ይሄ ደግሞ ዝም ብሎ የምንናገረው ሳይሆን ወንጌል ላይ ያለ ቃል ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ እያለ ሶስት እግዚአብሔር የሚሉ ቃላትን ይጠቀማል። የመጀመሪያው አብን ይመለከታል፣ ከዛ ወልድን ይመለከታል፣ ከዛ መንፈስ ቅዱስን ይመለከታል። ስለዚህ እግዚአብሔር የሚለው አብን ወልድን መንፈስ ቅዱስን ይመለከታል። ስለዚህ አባት የሚለው ከአባት ብቻ በቀር የሚለው ከእግዚአብሔር ብቻ በቀር ማለት ነው። እስኪ በሉ ከእግዚአብሔር ብቻ በቀር በሉ። ያችን ዕለት ያችን ሰዓት ከማን ብቻ በቀር? ከእግዚአብሔር ብቻ በቀር ሰው መላእክት አያውቁም። እነ ቅዱስ ሚካኤል አያውቁትም። እነ ቅዱስ ገብርኤል ካልተናገራቸው ካልተነገራቸው ፈቃዱ ካልሆነ በስተቀር አያውቁም። ሰውም ቢሆን ቅዱሳንም ቢሆን እንዳልኳቸው እመቤታችንም ክብር ይግባትና ይህንን ካልተነገራት በስተቀር አታውቅም። ምክንያቱም ሰው ናት። ስለዚህ ደቂቃ ልጅም ቢሆን የሚለው የመጀመሪያው የሚያመለክተው ሰውን የሚያመለክተው በምን ታወቀ ይሄ ቢባል ማዕረጉ እንዴት ሰው ካለ በኋላ መላእክት ብሎ ይላል። በፍጡራን ደረጃ ሁሉ ጊዜ ሰውና መላእክት የማይለያዩ ቃላት ናቸው። ስለዚህ ከአባት ብቻ በቀር የሚለው እግዚአብሔር የሚለው ቃል ያሳያል። ልጅም የሚለው አዳምን ያሳያል። መላእክት የሚለው መላእክትን ያሳያል። የመጀመሪያው ትርጉም። ሁለተኛው ደግሞ ራሱ ክርስቶስን ቢመለከት ምንድነው ችግሩ የሚለው ደግሞ ማሳየት ብቻ ነው። ምክንያቱም ሊቃውንቱ ይህንን ስላስቀመጡ ወልድ የሚለው ራሱ ክርስቶስን ቢመለከት ምንድነው ችግሩ? ወልድ ይኸውላችሁ እግዚአብሔርን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ከኛ ጋር የቆጠረበት ጊዜ መዓት ነው። በጣም ብዙ ጊዜ ለምሳሌ ክርስቶስ ተጠምቋል፣ ራሱን ከኛ ጋር ቆጥሮ ለዮሐንስ መጥምቅ ሲመልስለት የነበረው መልስ ማስታወቅ በቂ ነው። ለምንድን ነው እኔ አንተን ማጠምቅ? ለምንድን ነው አንተ ወደ እኔ የምትመጣው? እኔ ወደ አንተ መምጣት ሲገባኝ፣ እኔ በአንተ መጠመቅ ሲገባኝ ለምንድን ነው ወደ እኔ የምትመጣው ሲለው ዮሐንስ ጌታ ለዮሐንስ ምን እንዳለው ታውቃላችሁ? እጅግ ምድረስ አንድ ጊዜ ስተው ይለውና ወይደልወነ ከመንፈስን ኩሎ ጽድቀ እውነትን ሁሉ ልንፈጽም ይላል። ነው ልንፈጽም ይገባናል ይልና እስመ ከመዝ ተድላ ውእቱ ለነ ይላል። ይህ ለእኛ ይላል። ተድላ ደስታችን ነው፣ ለእኛ ነው። ዮናስ ክርስቶስ ስለ ቸርነቱ ስሙ የተመሰገነ ይሁን። ራሱን ዝቅ አድርጎ ለእኛ ይላል። ለእኛ የሚለው እኮ ከኔ ጋር እኮ እያወራሁ እኔን ጨምሮ እናንተን ጨምሮ አንቺን ጨምሮ ሌላው ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚነሳውን ትውልድ ጨምሮ ለእኛ ይላል። ራሱን ከምዕመናን አግብቶ ቆጥሮ ለእኛ ይላል። ሞታችንን ይሞታል፣ ስቃያችንን ይሰቃያል፣ መስቀላችንን ይሸከማል፣ ራባችንን ይራባል፣ ድካማችንን ደክሟል። ይሁን የሆነ ራሱን ዝቅ አድርጎ ነው። ስለዚህ ራሱን ከእኛ ጋር ቆጥሮ የተናገረባቸው ብዙ ነገሮች አሉ። ከሐዋርያት ጋር የጸለየበት ጊዜ ብዙ ጊዜ፣ ከሐዋርያት ጋር ያመሰገነበት ጊዜ ብዙ ጊዜ፣ ራሱን ከምዕመናን ጋር የቆጠረበት የምዕመናን አለቃ ተብሎ የተጠራበት ጊዜ አለ። ክብር ለስሙ ይሁን። ስለዚህ ወልድም ቢሆን ልጅም ቢሆን ብሎ ሲጠራ ምን እያለ ነው? ራሱን ከሐዋርያት ቆጥሮ። እስኪ በሚችን ቃል ላስቸግራቸው። ራሱን በሉ ከሐዋርያት ጋር ቆጥሮ። ራሱን ከማን ጋር ቆጥሮ? አሁን ለሐዋርያት ቀኑ በትክክል እንዳይነግራችሁ ቅድም ያልኳችሁ ችግር ነው። የትኛው ችግር? ለሐዋርያት ከነገራቸው ሐዋርያት ለተከታዮቻቸው ይገልጣሉ። ከዛ እኔና እናንተ እንሰማለን። እኔና እናንተ ከሰማን ደግሞ ዓለም የሚያልፈው በዚህ ቀን ስለሆነ እስከዛ እንደፈለግን እንበላለን ብለን ኃጢአት እንሰማ። ስለዚህ ጌታ መናገር የለበትም። ግን ደግሞ ለሐዋርያት እንዳይከለክላቸው ራሱን ውርድ አድርጎ እኔ ራሴ አላውቅም ከእናንተ ጋር ነኝ ብሎ ራሱን ዝቅ አድርጎ ስለ ትሕትና ይናገራል። ክብር ለስሙ ይሁን። እንደሚያውቅ ግን ማረጋገጫዎችን ደግሞ ላሳያችሁና ልለፍ። ለምሳሌ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ራሱ ጌታ ነው ለፍርድ የሚመጣ። ራሱ ነው የሚገልጠው ጌታ። በቀኙ የሚያቆማቸውን በግራ የሚያቆማቸውን ይገልጣል። ተርቤ አብልታችሁኛል፣ ተርቤ አላበላችሁኝም እያለ የሚገቡትን ወደ መንግስተ ሰማያት ያስገባል፣ ወደ ሲኦል የሚሄዱትን ወደ ገሃነመ እሳት የሚሄዱትን ይሸኛል። ራሱ ለፍርድ ይመጣል። ለፍርድ የሚመጣው እሱ እንዴት ቀኑን አያውቅም? ስለዚህ ራሱ ዝቅ አድርጎ ራሱን ከሐዋርያት ጋር ቆጥሮ ልጅም ቢሆን አያውቁም ብላል እንጂ የሚመጣበትን የሚፈርድበትን ቀን እሱ ያውቃል። አንደኛ። ሁለተኛ ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ብትመለከቱ እንዲህ የሚል ቃል አለ። ያንተ ሁሉ የኔ ነው ይልና የኔ ሁሉ ያንተ ነው ይለዋል። አብን ነው እንዲህ የሚል ያንተ ሁሉ የኔ ነው ማለት ያንተ ስልጣን የኔ ስልጣን፣ ያንተ ማዕረግ የኔ ማዕረግ ነው፣ ያንተ ክብር የኔ ክብር ነው፣ ያንተ የባህሪ ክብር የኔ የባህሪ ክብሬ ነው። አንተ የምታውቀው ሁሉ እኔ የማውቀው ነው። ያንተ እውቀት ሁሉ የኔ እውቀት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አብ የሚያውቀው ብቻውን ወልድና መንፈስ ቅዱስ የማያውቁት የለም። ወልድ የሚያውቀው ብቻውን አብና መንፈስ ቅዱስ የማያውቁት የለም። መንፈስ ቅዱስ ብቻውን የሚያውቀው አብና ወልድ የማያውቁት የለም። አብ ያለበት ወልድ የሌለበት መንፈስ ቅዱስ የሌለበት ወልድ ያለበት አብና መንፈስ ቅዱስ የማይገኙበት ቦታ ይባል ከአብ የተሸሸገ ወልድ የማያውቀው ወልድ የሚያውቀው መንፈስ ቅዱስ የማያውቀው የሚባል ነገር የለም። እንዲህ ብሏል በዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ በሉ እስኪ ብላችሁ እኔና አብ ስንት ነን?
አንድ እኔና በአንድ ነን። ስለዚህ በእውቀት አንድ ናቸው። ራሱን ዝቅ አድርጎ ስለትህትና ራሱን ከምእመናን ቆጥሮ ተናግሯል። ይህስ ምንድነው ምስጢሩ ቢባል ከተዋህዶ በፊት የነበረው የተዋህዶ ሥጋ ከተዋህዶ በፊት አላዋቂ እንደነበረ ለማጠየቅ ብሎ አስቀምጧል። በጣም የሚገርመው ያው ሰሞኑን ክርክር መቼም ሚዲያ የምታዩ ሰዎች አይታችሁታል። ክርስቶስ በሥጋ ፍጡር ይባላል አይባልም የሚሉ ጥያቄዎችን ትሰማላችሁ። እነዚህ ጥያቄዎችን የት ምንን አለመረዳት እንደመጣ ታውቃላችሁ? ቅድመ ተዋህዶ ይላል። ክርስቶስን ስንገልጥ በጥንቃቄ ቅድመ ተዋህዶ፣ ጊዜ ተዋህዶ፣ ድህረ ተዋህዶ ብለን ነው የምንገልጠው። እነዚህ የምተነትን እውነት ለመናገር ይከብዳቸዋል ብዬ እጨነቃለሁ። ቅድመ ተዋህዶ የሚባለው ሁለት አካል ሁለት ባህሪ ነው። ቅድመ ተዋህዶ ወይም ከተዋህዶ በፊት ከተዋህዶ በፊት ሁለት አካል ሁለት ባህሪ። አንድ አካል የትኛው ነው? የአብ አካል፣ የወልድ አካል፣ የመንፈስ ቅዱስ አካል። ሁለተኛው አካል የማን? የሥጋ አካል፣ የሰው አካል። ከዛ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ማለት ነው ይባል ከሶስቱ አካላት አንዱ አካል ወይ አካላዊ ቃል መጣ። ከዚያስ ከመቤታችን ከቅድስት ድንግል ማርያም ከሥጋ ሥጋ ነሳ፣ ከነፍስም ነፍስ ነሳ። ከዚያስ ቃል ከሥጋ ጋር ተዋሃደ። ከዛ ሲዋሃድ ምን ሆነ? ሁለት አካል የነበረው የወልድ አካልና የሥጋ አካል የተለያየ የነበረው ሲዋሃድ አንድ ሆነ። ከሁለት አካል አንድ አካል ማለት ነው። ከሁለት ባህሪ አንድ ባህሪ ማለት ምን ማለት ነው ቢባል ባህሪ የሥላሴ አለ። የአብ የወልድ የመንፈስ ቅዱስ የአንድነት ባህሪያቸው አለ። እንደገና ደግሞ አካላዊ ባህሪ ይባላል። እሱም ደግሞ የአካላዊ ቃል ማለት እሱ መጥቶ ወይም የንባብ ጠባይ እሱ መጥቶ ከሥጋ ጋር ሲዋሃድ ከሁለት ባህሪ አንድ ባህሪ ያ ማለት የሥጋ ባህሪና የቃል ባህሪ በተዋህዶ ስንት ሆነ ማለት ነው? አንድ። ከተዋህዶ በኋላ ይሄ ለሥጋ ይሄ ለመለኮት ተብሎ አይነገርም። ለምን ቢባል በተዋህዶ አንድ ሆነ። ተዋህዶ የሚያስፈልገው ለዚህ ነው። ቃሉ ራሱ ተዋህዶ የሚያስፈልገው ተዋህዶ የሚለው ቃል የሚያስፈልገው። ከዚያ ስለ ሥጋ ስንናገር የምንጠነቀቀው ለምንድን ነው? ሥጋ የባህሪ አምላክ አድርጎታል። ነገር ግን የምናወራው ስለ ሥጋ ቅድምና ስንናገር ከተዋህዶ በፊት የነበረው ሥጋ አላዋቂ ነበር ወይም ፍጡር ነበር ወይም ሩቅ ብለን ወይም ራቁትን የሆነ ሥጋ ብለን ከተዋህዶ በፊት። በተዋህዶ ጊዜ ግን እርገተ ሥጋ የሚል ቃል አለ። እንዳልኳቸው የሊከብዳችሁ ይችላል። እርገተ ሥጋ የሚባለው የሥጋ እርገት ማለት እርገት በሁለት ነው የሚገለጠው። አንዱ እርገተ ሥጋ፣ ሁለተኛው እርገተ ቃል ይባላል። እርገተ ቃል የሚባለው በተነሳ በ40ኛው ቀን ያደረገው እርገተ ቃል ይባላል። እርገተ ሥጋ የሚባለው በድንግል ማርያም ማኅፀን የተከናወነው በድንግል ማርያም ማኅፀን የተከናወነው እርገተ ሥጋ የሚባለው ምንድነው? ልክ አካላዊ ቃል ሥጋን ሲዋሃደው ሥጋ የእግዚአብሔር ልጅ ሆነ። ልክ በዚያ ቅጽበት ሥጋና ቃል ሲዋሃዱ በዚያ ቅጽበት ሥጋ የሥላሴ ዙፋን ላይ ተቀመጠ። አራተኛ ምንታዊ ሳይፈጠር በተዋህዶ ከቃል ጋር አንድ ሆኖ የቃል ገንዘብ ለሥጋ ሆኖ የሥጋ ገንዘብ ለቃል ሆኖ በቃል ርስት ሥጋ ገብቶ በሥጋ ርስት ደግሞ ቃል ገብቶ በዚያ ቅጽበት የእግዚአብሔር ልጅ ተብሎ ሥጋ የባህሪ አምላክ ተብሎ ቅድምና አግኝቶ ክቡር ተብሎ በሥላሴ ዙፋን ላይ ተቀምጧል። በዚያች ቅጽበት በተዋህደበት ቅጽበት መላእክት ቅዱስ ቅዱስ ብለው ለሥጋ እየሰገዱ ነው። ለምን? ሥጋ ከቃል ጋር ተዋህዶ አምላክ ስለሆነ። ከተዋህዶ በኋላና በተዋህዶ ጊዜ ለመለኮት ለሥጋ እያልን የምንገልጣቸው ተርቧል። ብዙ ሰው የሚያነሳው ጥያቄ ተርቦ የለ ወይ? ተጠምቶ የለ ወይ? ይሄ የሥጋ ጠባይ አይደለ ወይ ቢባል የሥጋ ጠባይ ነው። ልክ ነው። ግን የተራበው በፈቃዱ ነው። እስኪ በሉ በፈቃዱ ነው በሉ። ተገዶ አይደል? አንተ ተገደህ ነው የምትራበው። እኔ ተገድጄ ነው የምራበው። እኔ ወድጄ አይደለም የምራበው፣ ወድጄ አይደለም የምጠማው። ጌታ ግን የተራበው በፈቃዱ፣ የጾመው በፈቃዱ፣ መስቀል የተሸከመው በፈቃዱ፣ መከራውን የተቀበለው በፈቃዱ። ይሄ ነው ታመ በፈቃዱ ከመ ሕሙማነ ያድኅን፣ የታመሙትን በሽተኞቹን ያድን ዘንድ በፈቃዱ ታመመ መከራ ተቀበለ ተብሎ የሚገለጠው ለዚህ ክብር ለአምላካችን ይሁን። ስለዚህ ከተዋህዶ በፊት የነበረው ሥጋ አላዋቂ እንደነበረ ለማጠየቅ ራሱን ከሐዋርያት ቆጥሮ ልጅም ቢሆን አያውቁም ብሎ ስለ ሥጋ ቀዳሚነት ጠባይ የገለጠው ለዚህ ነው ብሎ ሊቃውንቱ ሁለተኛ ይናስቀምጣል። ሶስተኛ ለሊቃውንቱ ብቻ እናገርና አልፈዋለሁ። በአብ ልብነት ታስቦ በወልድ ቃልነት ስላልተነገረ በአብ ልብነት ታስቦ በወልድ ቃልነት ስላልተነገረ ልጅም ቢሆን አያውቃትም። ልጅም ቢሆን አያውቃትም ማለት በቃል አልገለጣትም፣ በንባብ አልገለጣትም፣ በስራ አልገለጣትም፣ ገና አላሳለፋትም። የምትታወቀው የምትገለጠው ዓለም ራሷ ስታልፍ ነው። ስለዚህ ልጅም ቢሆን አያውቃትም ማለት በአብ ልቡና ታስባ በወልድ ቃልነት አልተነገረችም የሚለው ምስጢር የሚያሳይ ነው። የአባቶቻችን በረከት በሁላችንም ላይ ይደርብን። ሁለተኛው ምልክቱን ነው ተጠቅልላለሁ። ተው ወበከመ ኮነ በመዋዕሊሁ ለኖኅ ከመ ይከውን ምጽአቱ ለወልደ እጓለ እመሕያው። በኖኅ ዘመን እንደነበረ እንዲሁ የሰው ልጅ መምጣትም እንዲሁ ይሆናል። ይህ ምልክት
በጣም አስገራሚ ነው። መጽሐፍ ቅዱስ በጣም አስደናቂ ጊዜን የሚገልጥ ያለንበትን ጊዜ ማሳየት የሚችል አሁን ምን ማለት ነው? መጽሐፍ ቅዱስን ማንበብና ማወቅ ከፈለጋችሁ በኖህ ዘመን የነበረው ታሪክ ምንድን ነው? በኖህ ዘመን የተፈጸመው ነገር ምንድን ነው? ባጭሩ ጌታ እያለ ያለው በኖህ ዘመን የተፈጸመው ኃጢአት ሁሉ ሲፈጸም የዓለም ሕልፈት ዋዜማ ላይ ቆማችኋል። በቃ ይህን በደንብ አስቡ። በኖህ ዘመን የነበረው ኃጢአት፣ የተሰራው ኃጢአት፣ የተፈጸመው ነገር ሁሉ ተፈጽሞ ሲያልቅ ያላችሁት የዓለም ፍጻሜ ዋዜማ ላይ ድንጋይ የተገደለበት ኃጢአት ስድስተኛ፣ ሰባተኛ የክርስቶስ ሞት። በዓለም ላይ የተሰሩ ሰባት የኃጢአት ራሶች ዋናዎች ተብለው የሚጠሩት እነዚህ ሰባት የኃጢአት ራሶች ናቸው እና በሌላ አገላለጽ ዓለም ላይ እነዚህ ሰባቱ የኃጢአት ራሶች ሁሉም ተደግመው ተሰርተው ሲጠራቀቁ ዓለም ያልፋል። ለዓለም ማለፍ ምልክቱ እነዚህ ሰባት የኃጢአት ራሶች ተሰርተው ሲያልቁ፣ ያ ማለት ዕፀ በለስ ሲበላ፣ ሰው ራቁቱን ሲሆን፣ ሰው ከእግዚአብሔር ሲለይ፣ ሰው ከማን ጋር ሲያወራ፣ ሰው ከሰይጣን ጋር ሲያወራ፣ ሰው የሰይጣንን ቃል ሲቀበል፣ እሱ ነው ኃጢአት አዳም የሚባለው። የአዳም ኃጢአት የሚባለው አሁን ዝም ብላችሁ የሚቀጠፍ የበለስ ቅጠል የበለስ ፍሬ እሱን እንዳትጠብቁ። ከሰይጣን ጋር ካወራችሁ፣ ከዲያብሎስ ጋር ካወራችሁ፣ ከሰይጣን ጋር ከተባበራችሁ፣ ድሃ ከገፋችሁ፣ ድሃ ከበደላችሁ፣ ከሰይጣን ጋር ካወራችሁ የአዳም ኃጢአት እየደገማችሁ ነው። የአቤል ተቀጥቅጦ መገደል ማለት ወንድም ወንድሙን ቀጥቅጦ ሲገድል፣ ወንድም ወንድሙን ሲገድል፣ ወንድም ወንድሙን ሲያሳድድ፣ ወንድም ለወንድሙ የማይመለስ ሲሆን ጉድጓድ ሲቆፍር፣ ይሄ ኃጢአት ዓለም ላይ ሀገራችሁ ላይ ጎረቤታችሁ ላይ ሲሰራ ስታይ እንዳትጠራጠሩ የዓለም ማለፍ እየቀረቡ። ሶስተኛ በኖህ ዘመን የነበረው ኃጢአት ወንድ ከወንድ ጋር የተጋባበት ኃጢአት፣ ሴት ከሴት ጋር የተጋባችበት ኃጢአት፣ ወንድ ባህሪውን ተፈጥሮውን የተወበት ኃጢአት፣ ሴት ተፈጥሮዋን የተወችበት ኃጢአት፣ መሬትን እየጠቁን የፊልም የሚባሉት ከመሬት ጋር ይገናኙ የነበረበት ኃጢአት፣ ታላላቆቹ ታናናሾቹን ይበሉበት የነበረበት ኃጢአት፣ ምድሪቱ ከነውራቸው የተነሳ ተጸይፋ እስከ ሰማይ ድረስ እስከምትጮህና እስከምትከስ ድረስ ይሰራ የነበረው ኃጢአት፣ ያ ኃጢአት ተደግሞ ሲሰራ ስታዩ እንዳትጠራጠሩ የዓለም ዋዜማ ላይ ናቸው። ይሄ ብቻም አይደለም። የሰናዖር ሕንፃ ሲሰራ ካያችሁ ሰማይ የሚታከኩ ፎቆች፣ ሰማይን የሚዳስሱ ሰማይን የሚነኩ ፎቆች እየተሰሩ መጨፈሪያ መሆናቸውን ስታዩ እንዳትጠራጠሩ የዓለም ማለፍ እንደደረሰ በዚህ ታውቃለች። ይሄ ብቻ አይደለም። ካህን በቤተ መቅደሱ በር ተቀጥቅጦ ሲገደል ስታዩ፣ ሲታረድ ስታዩ፣ መንበሩ ላይ አንገቱ ተቆርጦ ሲገኝ ስታዩ፣ ከነ መስቀሉ ወድቆ ስታዩ እንዳትጠራጠሩ የዓለም ፍጻሜ ዋዜማ ላይ ናቸው። ይሄ ብቻም ግን አይደለም። ልክ ክርስቶስ በአይሁድ አደባባይ በቀራንዮ አደባባይ ራቆቱን ሆኖ እርቃኑን ሆኖ ተገርፎ ቆስሎ በደም እንደተሰቀለ ሁሉ በእናንተ ዘመንም ሰው ሲሰቀል ካያችሁ እንዳትጠራጠሩ የዓለም ፍጻሜ ደርሶ። እነዚህን ሁሉ አይተናል አላየንም። በዚህ ክረምት ሞት ነው። ክረምት ይሄን የሚያሳይ በኖህ ዘመን የነበረና መልእክቱ መርከብ ስሩ፣ መርከብ ስሩና ወደምትድኑበት መርከብ ክቡ። መርከብ ቤተክርስቲያን፣ መርከብ እመቤታችን፣ መርከብ ወንጌል፣ መርከብ ንስሐ፣ መርከብ ክርስቲያናዊ ምግባር፣ መርከብ ክህነት፣ መርከብ ምጽዋት፣ መርከብ በጎ ስራ፣ መርከብ መልካም ወደዚያ ግቡ ሀሳብ ክብር ታቦተ በዘተድህን ብሎ ቅዱስ ያሬድ እንደተናገረው የምትድንበት መርከብ ስራ። ንስሐ ግባ የምትድንበት መርከብ እሱ ነው። ንስሐ ግባ ስጋውን ደግሞ ተቀበሉ የምትድኑበት መርከብ እሱ ነው። አስቀድሱ የምትድኑበት መርከብ እሱ ነው። ወደ ቤተክርስቲያን ኑ የምንድንበት መርከብ ይችላል። ወደ አባቶቻችሁ ምክርና ፈቃድ ቅረቡ የምንድንበት መርከብ እሱ ነው። በቃ ይሄ ብቻ ጊዜው ቀርቧል። ዘመኑ ደርሷል። የዓለም ፍጻሜ ምልክት ዋዜማው እየታየ ከዛ መጨረሻ ላይ ጌታ የሚያስቀምጠው እንዴት ተዘጋጅተን መጠበቅ እንዳለብን። አንድ ሰው በቤተሰቦቹ የተሾመ ሰውን ይመስላል። በየጊዜው ምግቡን የሚሰጣቸው ምግባቸውን የሚሰጣቸው ለቤተሰቦቹ እናንተ የተሾምንባቸው ነገሮች አሉ። በትዳር ላይ የተሾማችሁ አላችሁ። በልጆቻችሁ ላይ የተሾማችሁ ናቸው የወለዳችሁ ሰው። በስራ ቦታችሁ የተሾማችሁባቸው ሰዎች አሉ። በየጊዜው ምግባቸውን ትሰጧቸዋላችሁ። እሺ ሌላውን ተውትና ለልጆቻችሁ በየጊዜው ምግብ ትሰጣላችሁ። ስለ ዳቦ አይደለም ያወራው፣ ስለ እንጀራ አይደለም ያወራው፣ ስለ ምግብ አይደለም፣ ስለ ስጋ ምግብ አይደለም።
ቤተክርስቲያን እንዲማሩ ታደርጓቸዋላችሁ ልጆቻችሁ። አሁን ክረምት ነው፣ በብዛት ከትምህርት ቤት እረፍት የሚሆኑበት። ምናልባት ብዙዎቻችሁ የማጠናከሪያ ትምህርት እንዲማሩ አስገብታችኋቸው ይሆናል። ትምህርት ቤት ውድ ክፍያ ከፍላችሁ ወይ ቱቶር የሚያደርጓቸው ረዳት አስተማሪዎችን ቀጥራችሁላቸው ሊሆን ይችላል። መልካም ነው፣ መጥፎ አይደለም። ቤተክርስቲያን እንዲመጡ፣ ቤተክርስቲያን እንዲያውቁ፣ ሰንበት ትምህርት ቤት እንዲማሩ ታደርጋላችሁ። የአብነት ትምህርት እንዲማሩ፣ እዚህ እንዲያረፍዱ፣ እዚህ እንዲማሩ፣ ብዙ ጊዜያቸውን እዚህ እንዲያሳልፉ፣ እንዲያስቀድሱ። አሁን ፍልሰታ መጣለች። በዛ ጊዜ የቤተክርስቲያኑን የዕጣኑን ሽታ እንዲያሸቱ የምታደርጓቸው ስንቶቻቸው? ምግብ መስጠት ማለት እሱ ነው። ተዘጋጅቶ መጠበቅ ይህን ነው የሚጨምረው። ይህን እንድናደርግ አምላካችን እግዚአብሔር ይርዳል። ክረምትና ምጽአት፣ የምጽአትና የክረምት መመሳሰል እነዚህን ሀሳቦች ማሳየት የሚችል ነው። ይህ ወንጌል የተነበበበት ምክንያት ይህ ነው። አባቶቻችን ይህን ስራ ስለሰሩን በረከታቸው በሁላችንም ላይ ይደርብን። ከክፉ አሟሟት ከድንገተኛ ሞት ሁላችንንም ይሰውረን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እግዚአብሔር አምላካችን እንደነዚህ አይነት መምህራንን ያሳጣን። በእውነት እጅግ በጣም ደስ ይላል። እግዚአብሔርን አመስግነው። ወገኖች ቃሉን ሰምተናል። ቃሉን ከሰማን ደግሞ በሰማንበት መሰረት ይፈረድብናልና የሰማነውን ቃል ተግባራዊ አድርገን ለሕይወታችን መጠለያ የሆነችውን መርከብ ሰርተን ወደ መርከቧ ገብተን ንስሐ ገብተን ተዘጋጅተን ስጋውን በልተን ደሙን ጠጥተን እግዚአብሔርን እንድናመሰግነው መንግሥቱን እንድንወርስ የእርሱ መልካም ፈቃድ ይሆንልን። በድጋሚ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መምህራችንንም በድጋሚ ይጠብቅልን። እግዚአብሔርን አመስግነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ የወንጌል ጉባኤ ሁልጊዜ በየሳምንቱ ዓርብ ተዘጋጅቶ የሐዲስ ኪዳን